ጆ በተደጋጋሚ ወርቃል ከተቀመጠበት ሲነሳ በእንደዚህ አይነት ሁኔታ ነው። ሰላም ቢኒያም ነኝ ከራፋ ፊዚዮቴራፒ የህፃናት ፊዚዮቴራፒ ባለሙያ። ከላይ የምትመለከቱት ምስል ዱቼ መስኩላር ዲስትሮፊ ይባላል። ዱቼ መስኩላር ዲስትሮፊ ጄኔቲክ ወይም በዘረመል ምክንያት የሚከሰት ህመም ሲሆን አብዛኛውን ጊዜ የሚያጠቃው ጡንቻን ሲሆን በዋነኝነት ወንዶችን የሚያጠቃ ህመም ሆኖ እናገኘዋለን። ይህ ህመም በየጊዜው እየጨመረና እየተባባሰ የሚሄድ የጡንቻ መስነፍና ከናካቴው መጠቀም አለመቻልን ሊያስከስት ይችላል። ልጆ በዱቼ መስኩላር ዲስትሮፊ የተጠቃ ከሆነ በዋናነት በተደጋጋሚ መውደቅ፣ ከተቀመጠበት መነሳት፣ መዝለልና መሮጥ መቸገር፣ እንዲሁም የጡንቻ ህመም ወይም ግትርነት፣ መራመድ መቸገር፣ ለመናገር መቸገር፣ ደረጃ መውጣት መቸገር፣ የባህሪና ቶሎ ነገራቶችን የመማር ውስንነትን ልንመለከትበት እንችላለን። ህክምናው ከፊዚዮቴራፒ ህክምና ይጀምራል። ከነዛ መካከል አካል ድጋፎችን ጡንቻው እንዲጠነክር ወይም ስትሬች በማድረግ ህመም ካለበት ህመሙን መቆጣጠር። ስለዚህ ልጁ በዱቼ መስኩላር ዲስትሮፊ የተጠቃ ከሆነ ወደኛ ማዕከል በመምጣት አስፈላጊውን ህክምና ማግኘት ይቻላል። በቀን ውስጥ ለምን ያህል ጊዜ ስክሪን ታይም ላይ ማሳለፍ እንዳለባቸው ያውቃሉ? ሰላም መጽሔት ነኝ ከራፋ ፊዚዮቴራፒ ስፒች ኤንድ ላንጉዌጅ ቴራፒስት ነኝ። ጥናቶች እንደሚያሳዩት ከመጠን ያለፈና ያለ ዕድሜ ስክሪን ታይም ላይ የሚያሳልፉ ልጆች ለቋንቋና ለንግግር እድገታቸው ላይ አሉታዊ ተጽዕኖች እንዳሉት ያሳያሉ። ለምሳሌ የተለያዩ ፕሮግራሞችን በታብሌት፣ በቴሌቪዥን፣ በሞባይሎች፣ በኮምፒውተሮች ማየትን ያካትታል። ልጆች ከ1 ዓመት ከ6 ወራቸው ድረስ ምንም አይነት ስክሪን ታይም ላይ ማሳለፍ እንደሌለባቸው ያሳያል ጥናቶቹ። ከ1 ዓመት ከ6 ወር ደግሞ እስከ 2 ዓመታቸው ሃይ ኳሊቲ ፕሮግራምስ ወይም ደግሞ ለቋንቋ እድገት የሚረዱ ተግባራቶችን ያላቸውን ፕሮግራሞች ሆነው ከወላጅ እገዛ ጋር ማየት እንዳለባቸው ያሳያል። ከ2 ዓመታቸው እስከ 5 ዓመታቸው በቀን ውስጥ ለ1 ሰዓት ሃይ ኳሊቲ ፕሮግራምስ የምንላቸውን ለቋንቋ እድገት የሚረዱ ፕሮግራሞችን ማየት እንዳለባቸው ይመክራሉ። ስለዚህ የልጆትን የቋንቋና የንግግር እድገት ለማሻሻል ስክሪን ታይምን መገደብን አይርሱ። ስፒች ቴራፒ ለማን ይሰጣል? ሰላም መጽሔት ነኝ ከራፋ ፊዚዮቴራፒ ስፒች ኤንድ ላንጉዌጅ ቴራፒስት ነኝ። ስፒች ቴራፒ ለአዋቂዎችና ለህፃናት የሚሰጥ የቴራፒ አይነት ሲሆን በህፃናት ላይ ስፒች ኤንድ ላንጉዌጅ ዲሌይ ወይም ደግሞ ዲስኦርደር ሲያጋጥማቸው፣ በኦቲዝም ጥላ ስር ለሚገኙ ህፃናቶች፣ የእድገት ውስንነት ወይም ደግሞ ዲቨሎፕመንታል ዲሌይ ላላቸው ህፃናቶች ይሰጣል። በአዋቂዎች ላይ ከብሬን ኢንጁሪ እና ከስትሮክ በኋላ ለሚያጋጥሙን ችግሮች፣ ኒውሮሎጂካል ዲስኦርደሮች ሲኖሩና ፓርኪንሰን ህመምና ሌሎችም ህመም በሚያጋጥሙን ጊዜ የሚሰጥ የቴራፒ አይነት ነው። በመሆኑም በልጆችና በአዋቂዎች ላይ ለሚከሰት ማንኛውም የቋንቋና የንግግር እክል በማዕከላችን መጥተው ስፒች ቴራፒ ማግኘት ይችላሉ። ከላይ የምትመለከቱት ምስል አድቨርስ ፓልሲ ወይም ብራኪያል ፕሌክሰስ ኢንጁሪ ይባላል። በጊዜ ፊዚዮቴራፒ ህክምና ልጆ በማግኘቱ የተሻለ ውጤት ለማግኘት እንደሚረዳ ያውቃሉ? ሰላም ቢኒያም ነኝ ከራፋ ፊዚዮቴራፒ የህፃናት ፊዚዮቴራፒ ባለሙያ። አድቨርስ ፓልሲ ወይም ብራኪያል ፕሌክሰስ ኢንጁሪ የሚከሰተው በወሊድ ጊዜ በሚከሰት የህፃኑ ወይም የህፃኗ የነርቭ መበጠስ፣ መወጠር ወይም ጉዳት ሲከሰትበት ሲሆን ከዛም በተጨማሪ የሚከሰተውን ብዙውን ጊዜ በላይኛው የነርቭ መነሻ ማለትም C5 or C6 ተብሎ በሚጠራው የላይኛው ክፍል ላይ ነው። እንዲሁም በተለያየ ሁኔታ የልጆ ትከሻ በወሊድ ጊዜ የሚሰበር ከሆነ ወይም ጉዳት የሚደርስበት ከሆነ ሾልደር ዲስቶርሽን እንለዋለን። በዛ ምክንያት ልጆ የተለያዩ ምልክቶችን ሊያሳየን ይችላል። አድቨርስ ፓልሲ ወይም ብራኪያል ፕሌክሰስ ኢንጁሪ 1000 ልጆች ከ1 እስከ 3 የሚጠጉ ህጻናቶች ላይ ሊከሰት ይችላል። የሚከሰቱበትን ምክንያቶችን በተለያየ ሁኔታ ከማየት እንችላለን። አንደኛው በወሊድ ጊዜ ሲሆን፣ ሁለተኛው በአደጋ ምክንያት ሊከሰት ይችላል። በወሊድ ጊዜ ከሚከሰቱት መካከል አንደኛው ከፍተኛ የሆነ የሰውነት ክብደት ልጁ በወሊድ ጊዜ የነበረበት እንዲሁም ብሪሽ ፕሬዘንቴሽን ወይም ፌታል ፕሬዘንቴሽኑ አብኖርማል ከነበረ
እንዲሁም ጀንታል አኖማሊዎች ወይም በሚወለድበት ጊዜ የተለያዩ ጉዳቶች ደርሶበት ከሆነ ወይም በአፈጣጠር ምክንያት ችግር ከነበረበት እንዲሁም በወሊድ ጊዜ የሚከሰት ሱካር ህመምን በዋነኝነት መጥቀስ እንችላለን። እንዴት ነው ስክሪን ታይም እና ለቋንቋ እድገት የሚረዱ ተግባራትን እቤት ውስጥ ስኩል ማስሄድ የምንችለው? አንደኛ ስክሪን ታይምን በመቀነስ እቤት ውስጥ ለቋንቋ እድገት የሚረዱ ተግባራቶችን መተካት፣ ለምሳሌ ማንበብ፣ እቤት ውስጥና ከቤት ውጭ ወጥተው እንዲጫወቱ በማድረግ። ሁለተኛ ኮቪዊንግ ወይም ደግሞ ወላጆች ከልጆቻቸው ጋር አንድ ላይ በማየት በየመሃሉ ጥያቄዎችን እና የተለያዩ ነገሮችን ከልጆቻቸው ጋር ማውራት። ሶስተኛ ልጆች የሚያዩትን ፕሮግራሞች በመምረጥ ለቋንቋና ለንግግር እድገታቸው የሚረዱ መሆናቸውን ማየት። አራተኛ ለቋንቋና ለንግግር እድገት የሚረዳን አካባቢ በመፍጠር ለምሳሌ መጽሐፍትን ከልጆች ጋር በመሆን በማንበብ፣ የቀን ውሎቻቸውን በመጠየቅ፣ የተለያዩ ስራዎችን በምንሰራበት ጊዜ ቋንቋን በማካተት ወይም ደግሞ ንግግርን በማካተት የምንሰራውን አክቲቪቲዎች በመግለጽ ማስረዳት። ስለዚህ ከላይ የጠቀስኩትን ተግባራቶች ከስክሪን ታይም ጋር እኩል በማስሄድ የልጆን የንግግርና የቋንቋ እድገት ማስተካከል ይችላሉ። ልጆ ተረጋግቶ አይቀመጥም፣ ትኩረት ማድረግ አይችልም፣ ትዕዛዝ አይቀበልም፣ እርሱ ጋር አይን ላይን እየተያየ መማር ይቸግረዋል፣ በጣም ይበሳጫል። በዚህ ጊዜ ራሱንና ሌሎችን ይጎዳል። በመጫወቻዎችስ መጫወት ይቸግረዋል። ለዚህና ለሌሎች የባህሪና የመግባባት ችግሮች ማዕከላችን ኤቢኤ ወይም አፕላይድ ቢሄቪየራል አናሊሲስ ቴራፒ ይሰጣል። ኤቢኤ ቴራፒ ሳይንሳዊ ባህሪን የማረቂያ ዘዴ ሲሆን ይህም በተለይ ኦቲስቲክ ለሆኑ ልጆችና ከእድገት ጋር ተያይዘው ለሚመጡ የመማር የመግባባትና የባህሪ ችግር ያለባቸው ልጆች ይሰጣል። ከዚህም በተጨማሪ ኤቢኤ ቴራፒ ልጆች ወደ ንግግር ሕክምና ከመግባታቸው አስቀድሞ ትዕዛዝ እንዲቀበሉ፣ ተረጋግተው እንዲቀመጡ፣ ኢሚቴሽን ወይም ሌሎች የሚያደርጉትን ደግሞ እንዲያደርጉ አስቀድሞ እንዲወስዱት ይመከራል። ይህም ልጆችን ለስፒች ቴራፒ ብቁ ያደርጋል። ስለዚህ ልጆች በእነዚህ ችግሮች እየተጠቃ ከሆነ ወደ ማዕከላችን በመምጣት ኤቢኤ ቴራፒ ማግኘት ይችላሉ። ልጆ ከሰዎች ጋር እንዲግባባ፣ የሚነግሩትን እንዲረዳ፣ እንዲታዘዝ፣ እንዲጫወትና እንዲረጋጋ በተጨማሪም ለስፒች ቴራፒ ብቁ እንዲሆን ይፈልጋሉ? መልሶ አዎ ከሆነ የልጆትን ችግር በዋነኛነት ትኩረት አድርጎ በሳይንሱ ዘንድ የተረጋገጠ ኤቢኤ ቴራፒ ወይም አፕላይድ ቢሄቪየራል ቴራፒ በማዕከላችን ያገኛሉ። ለሁሉም ልጆች አቅምና ፍላጎት ድጋፍ የሚያስፈልገውን በማዕከለ መልኩ ችሎታቸውን እንዲያዳብሩ የሚያግዝ ሳይንሳዊ ዘዴ ነው። ከባድ የሆኑ ስኪሎችን ወደ ቀላል ደረጃዎች በመከፋፈል ልጆችን እንደየአቅማቸው ያስተምራል፣ ያበቃል። በተለይም በአሁኑ ጊዜ ልጆች በማህበራዊ ግንኙነት ወይም ስኪል ኮሚኒኬሽን እንዲኖራቸው በራሳቸው የዕለት ተዕለት ተግባሮቻቸውን ለማድረግ ሲቸገሩ እናያለን። ኤቢኤ ቴራፒ ከትንሽ ጀምሮ እንዲችሉ ያስተምራል። ከምንም በላይ ልጆች ተረጋግተው እንዲቀመጡ፣ እንዲታዘዙ፣ ትኩረት እንዲያደርጉ ኤቢኤ ቴራፒ ሁነኛ ቴራፒ ነው። እናንተ ወላጆችንም ያሳርፋል። እኛ ጋር ይምጡ። ወላጆች ይህንን ዘዴ በቤታቸው እንዲጠቀሙ በማገዝ የተሻለ ትውልድን እንፈጥራለን። ራፋ ፊዚዮቴራፒ ሴንተር። ናሆም የገጠመው ፈተና እና ትልቁ ተግዳሮት የንዴት ባህሪው ነው። ናሆም ትኩረት ማጣት የሚንጸባረቅበት ልጅ ነው። መመሪያ ወይም ትዕዛዛቶችን አይከተልም ነበር። ትኩረቱም ለአጭር ጊዜ ብቻ ነበር የሚቆየው። ከዚህ በላይ የሚፈልገውን መግለጽ ሲያቅተው ራሱን ወይም ሌሎችን ይጎዳል ወይም ንዴቱን በጩኸት ይገልጻል። የናሆም ቤተሰቦች የናሆም ጸባይ ያሳስባቸዋል። ቤተሰብ ናሆምን ወደ ራፋ ፊዚዮቴራፒ ማዕከላችን ይዞ በመምጣት የአፕላይድ ቢሄቪየር ቴራፒ ወይም ኤቢኤ ቴራፒ አስጀመረው። ከጥቂት ወራት በኋላ ናሆም በሕክምናው ተለወጠ። የናሆም ንዴቱና ጩኸቱ ቀንሷል፣ ምክንያቱም የሚፈልገውን በቃል ወይም በምልክት መግለጽ ተምሯል። አሁን መመሪያዎችን መከተልና ሌሎች የሚፈልጋቸውን ነገሮች መኮረጅ ይችላል። ናሆም ከመጮህ ይልቅ የመግባቢያ ካርድ ተጠቅሞ ስጡኝ ሲል ያሳያል። ከሁሉም በላይ ደግሞ ራሱን ችሎ ልብሱን መልበስና ምግቡን መብላት ጀመረ። ይህም የቤተሰቡን ሕይወት በሰላምና በደስታ መሙላት ችሏል።
ናሆም ራፋ ፊዚዮቴራፒ መጥቶ ይህንን ሕክምና በማግኘቱ ደስተኛ ነው። ቤተሰቦቹም ደስተኛ መሆናቸውን ገልጸዋል።